ይህ መግለጫን የወጣው የእስራኤል ጦር በመላ ጋዛ ሰፊ የምድር ላይ ዘመቻ መጀመሩን ከተናገረ ከሰዓታት በኋላ ነው። እስራኤል ምንም አይነት ምግብ፣ ነዳጅና መድኃኒት ወደ ጋዛ እንዳይገባ ያደረገችውን እቀባ እንድታነሳ ከፍተኛ ጫና እየደረሰባት ነው። የተራድኦ ድርጅቶች በጋዛም 2.1 ሚሊዮን ሕዝብ መካከል ያለውን የረሃብ አደጋም አስጠንቅቀዋል። የተራቡ ሕፃናት በምግብ እጥረት እየተሰቃዩ መሆናቸውን የሚያሳዩ ምስሎችና ዘገባዎችም መውጣት ጀምረዋል። የፈረንሳዩ የውጭ ጉዳይ ሚኒስቴር ዣን ኖኤል ባሮት እስራኤል አፋጣኝ መጠነ ሰፊና ያልተደናቀፈ እርዳታ ወደ ጋዛ እንዲገባ እንድትፈቅድም ጠይቀዋል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት መግለጫ እንዳስታወቀው የረሃብ ችግር እንዳይከሰት እርግጠኛ ለመሆን እስራኤል ለጋዛ ሕዝብ መሰረታዊ መጠን ያለው ምግብ እንዲገባም ትፈቅዳለች። እንዲህ ያለው ሁኔታም ኦፕሬሽን የጌዲዮን ሰረገላ ተብሎ የተሰየመውን አዲሱን ጥቃት አደጋ ላይ ይጥላልም ብሏል። እስራኤል በተጨማሪም ሐማስ የሰብአዊ እርዳታ ስርጭትን ለመቆጣጠር ያለውን አቅም ለመንፈግ እርምጃ ትወስዳለች ሲል መግለጫው አክሏል። ቀደም ሲል እሁድ ዕለት የእስራኤል መከላከያ ሰራዊት በሰሜናዊ ጋዛ የሚገኘውን ሆስፒታልን ጨምሮ ጥቃት ፈጽሟል። እስራኤል በጋዛ የታገቱ ዜጎቿን ለማስለቀቅና ሐማስን ለማሸነፍ ዓላማ እንዳላትም ትናገራለች። በደቡባዊ ካንዮኒስ ከተማና በጋዛ ሰሜናዊ ክፍል ውስጥ ቤት ላህያና የሻባሊያም የስደተኞች ካምፕን ጨምሮ የእስራኤል ጥቃት ኢላማ መሆናቸውን የነፍስ አድን ሰራተኞች ተናግረዋል። በጋዛም ባለፉት 24 ሰዓታት በትንሹ 67 ሰዎች ሲገደሉ 361 ቆስለዋል ሲል በሐማስ የሚመራው የጤና ጥበቃ ሚኒስቴር አስታውቋል። በቦምብ ፍንዳታዎች የምትባንነውን በካንዮኒስ የምትኖር አንዲት ሴት በጣም አስቸጋሪ ስትል ስለ ሁኔታው ለቢቢሲ ትናገራለች። በተጨማሪም ከከፍተኛ የዱቄት የጋዝና የምግብ እጥረት ጋር የታገለች መሆኑንም አክላለች። የጋዛም ዋና የድንገተኛ አደጋም አገልግሎት ተፈናቃዮች ተጠልለውበት የነበረውና በደቡብ የሚገኘው የአልማዋሲ ላይ በአንድ ሌሊት በደረሰ ጥቃት 22 ሰዎች ሲሞቱ 100 ሰዎች ቆስለዋልም ብሏል። ካምፑ ቀደም ሲል ደህንነቱ የተጠበቀ ዞን ተብሎም ተለይቷል። የእስራኤል ጦር እንደ የመጨረሻ ማስጠንቀቂያም በገለጸው ትዕዛዝ እሁድ ዕለት ሮኬቶችን ለማስወንጨፍ በሚውል በማንኛውም ቦታ ላይ ኃይለኛ ጥቃት እንደሚሰነዘር በመግለጽ ሰዎች ወዲያውኑ ወደ ምዕራብ በአልማዋሲ ወደሚታወቁት መጠለያዎች እንዲሄዱም አሳስቧል። በእስራኤል የአየር ድብደባ እየተባባሰ ባለበት ወቅት 3 የህዝብ ሆስፒታሎች አሁን በሰሜን ጋዛ ግዛት ውስጥ ከስራ ውጭ ናቸው ሲል የጤና ጥበቃ ሚኒስቴር አስታውቋል። በቤቴላህያም የሚገኘው የኢንዶኔዥያ ሆስፒታል ከመካከላቸው ባንዱ የሕክምና ባልደረቦች ለቢቢሲ እንደተናገሩት በአካባቢው ሰዓት አቆጣጠር ከምሽቱ 3 ሰዓት ከ40 አካባቢ የመከላከያ ታንኮች ከውጭ ሆነው በሆስፒታሉ ላይ እየተኮሱ ነው። 4 ዶክተሮችና 8 ነርሶችን ጨምሮ 55 ሰዎች ውስጥ እንዳሉም ተናግረዋል። ቀሪዎቹ ከጠዋት ጥቃት በኋላም ከሆስፒታል መሸሽ ያልቻሉ የማይንቀሳቀሱ ህሙማን ናቸውም ብሏል። ከ50 ደቂቃ በኋላም ሰራተኞቹ የእስራኤል መከላከያ ሰራዊትን የሆስፒታሉን አካባቢ ለቆ መውጣቱንም ተናግረዋል። የእስራኤል መከላከያ ወታደሮቹ ከኢንዶኔዥያ ሆስፒታል አጠገብ ያለውን አካባቢ ጨምሮ በሰሜናዊ ጋዛም የአሸባሪ መሰረተ ልማት ቦታዎችን እየተዋጉ ነውም ብሏል። እሁድ ቀደም ብሎም የጋዛ የጤና ጥበቃ ሚኒስቴር ሰራተኞችና ታካሚዎች በከባድ ተኩስ ውስጥ እንደነበሩም ተናግሯል። እስራኤል ሆስፒታሉን በመክበብ ተደራሽ እንዳይሆንና ሆስፒታሉን ከአገልግሎት ውጭ አድርጋለች በማለትም ክስ ሰንዝሯል። የጤና ባለሙያዎች ለቢቢሲ እንደተናገሩት ከጥቃቱ በፊት ሆስፒታሉን እንዲለቁ ምንም አይነት ትዕዛዝ ወይም ማስጠንቀቂያ አልተሰጠምና በማንኛውም ጊዜ በኢንዶኔዥያ ሆስፒታል ወታደራዊ ኢላማዎችም አልነበሩም። ጥቃቱም የመጣው ከእስራኤልና ከሐማስ የተወከሉ ተደራዳሪዎች በኳታር የተኩስ አቁም ስምምነት ላይ ለመድረስ ጥረት እያደረጉ ባሉበትም ሰዓት ነው። የእስራኤል መገናኛ ብዙሃን የጠቅላይ ሚኒስትር ጽሕፈት ቤት ጠቅሶ እንደዘገበው የእስራኤል ተደራዳሪ ቡድን በእሁድ ዕለት ስምምነት ላይ ለመድረስ ያለውን አማራጭ ሁሉ እየተጠቀሙ ነው። የኔታንያሁ መግለጫ ሁሉንም ታጋቾች መፈታትን፣ የሐማስ አሸባሪዎችን ማስወገድና የጋዛ ሰርጥ ትጥቅ ማስፈታትን ይጨምራልን ብሏል። ከፍተኛም የሐማስ ምንጭ ለቢቢሲ እንደተናገሩት በቀጠለው የእስራኤል እምቢተኝነት ምክንያትም በዶሃ እየተካሄደ ባለው ድርድር እስካሁን ምንም ለውጥ ወይም እድገትም አልተገኘም። ምንጩ ሐማስ ሁሉንም የእስራኤል ታጋቾች በአንድ ምዕራፍ ለመልቀቅ ፈቃደኛ መሆኑን ገልጿል።
ሁሉን አቀፍና ቋሚ የተኩስ አቁም ስምምነት ላይ ለመድረስ በሚያስችሉ ሁኔታ የእስራኤል ተደራዳሪ ቡድናቸው ቁልፍ በሆኑ ጉዳዮች ላይ የመወሰን ስልጣን ስለሌለው የእስራኤል ወገን ውድቅ ማድረጉንም ቀጥሏል። ምንጩ ሐማስ ማንኛውም ከፊል ወይም ጊዜያዊ ስምምነቶችን እንደማይቀበል አጽንኦትም ሰጥቷል። ቡድኑ ስምምነት በደረሰበት መጠን የፍልስጤም እስረኞች እንዲፈቱ፣ እስራኤላውያን ከጋዛ ሰርጥ ሙሉ ለሙሉ ለቀው ለመውጣትና ሰብአዊ እርዳታ እንዲገቡ ለማድረግም ሁሉንም ታጋቾች የመልቀቅ ሀሳብም አቅርቧል። እስራኤል ለጊዜያዊ የተኩስ አቁም ታጋቾቿን በአንድ ወይም በሁለት ቡድን መልሶ ማግኘት ትፈልጋለች ሲል የሐማስ ምንጭ ለቢቢሲም ተናግሯል። በሰሜን ጋዛም የሚገኘው የአላውዳም የግል ሆስፒታል ዳይሬክተር መሐመድ ሳላህ እሁድ ዕለት ለቢቢሲ እንደተናገሩት የኢንዶኔዥያ ሆስፒታል መዘጋቱ ሊሰጥ በሚችለው ሕክምና ላይ ተጽዕኖም ይኖረዋልም ብለዋል። አላውዳም ለኦክሲጂን ማከማቻና ለጽኑ ሕክምና ክፍሉ የኢንዶኔዥያ ሆስፒታል ላይ ጥገኛ መሆኑንም ተናግረዋል። ዳይሬክተሩ ሰራተኞቻቸው ተቋሙን በፍጥነት ለመጠገን እየሞከሩበት ባለበት ወቅት በአንድ ጀንበር በሆስፒታሉ አቅራቢያም የቦምብ ጥቃት ደርሶ ብዙ ጉዳት አድርሷል ሲሉም አክለዋል። በካን የኑስ የሚገኙት ሁለት ግዙፍ የሕክምና ማዕከላት የናስር ሜዲካል ኮምፕሌክስ እና የአውሮፓ ሆስፒታል በቅርቡ በእስራኤል ጥቃት ጉዳት የደረሰባቸው ሆስፒታሎችም ናቸው። ሐማስ በአውሮፓ ሆስፒታል ስር የማዘዣና የቁጥጥር ማዕከልን በመደበቅ የከሰሰችው እስራኤል በሐማስ አሸባሪዎች ላይ ትክክለኛ ጥቃት ማድረሷንም ትናገራለች። የእስራኤል ሚዲያ እንደዘገበው የጥቃቱ ዋና ኢላማ የሐማስ ከፍተኛ ባለስልጣን መሐመድ ሲንዋር የጋዛ የቀድሞ የሐማስ መሪ የህያ ሲንዋር ታናሽ ወንድም ነው። እንደ አውሮፓውያን አቆጣጠር መጋቢት 18 ቀን እስራኤል ጥቃቷን እንደገና ከጀመረች በኋላም ለሁለት ወራት የቆየው ደካማ የተኩስ አቁም ስምምነት መፈራረስን ተከትሎም በሺዎች የሚቆጠሩ ሰዎችም ተገድለዋል። የእስራኤል ጦር ዘመቻውን የማስፋፋት ዓላማም ታጋቾችን ለመልቀቅና ሐማስን ማሸነፍ ጨምሮ የጦርነቱን ዓላማዎች በሙሉ ለማሳካት ያለመ ነው ብሏል። ነገር ግን የታጋቾቹ ቤተሰቦች ኦፕሬሽኑ አሁንም በጋዛ ውስጥ ባሉ ታጋቾች ላይ ከባድና አሳሳቢ አደጋ እንዳለውም ይናገራሉ። የተለቀቁት ታጋቾች የሚሰጡት ምስክርነትም ወታደራዊ ጥቃቶችን ተከትሎ የከፋ አያያዝን፣ አካላዊ ጥቃትን፣ መገደድንና እንደዚሁም የምግብ ቅነሳን ጨምሮ ይገልጻሉ ሲል የታገቱትና የጠፉ ቤተሰቦች ፎረምም ተናግሯል። ጦርነቱ የተቀሰቀሰው ሐማስ በደቡብ እስራኤል ላይ በጥቅምት 7 2023 ባደረሰው ጥቃት ሲሆን ይህም ወደ 1200 የሚጠጉ ሰዎች ሲገደሉ ከ250 በላይ የሚሆኑት ደግሞም ታግተዋል። በጋዛም 58 ያህል ታጋቾች የቀሩ ሲሆን ከነዚህም ውስጥ እስከ 23 ያህሉ በሕይወት እንዳሉም ይታመናል። እስራኤል በጋዛ ባካሄደችው ወታደራዊ ዘመቻም ከ53 ሺህ በላይ ፍልስጤማውያን